felt like I was born to be an artist. I don't really look at it as work. I just look at it as me expressing myself and in charge of my own destiny, so to speak. There's always a battle within the piece. There's the piece and there's a battle within the piece. የትኛውም ሰላም የሚገኘው በምርጥ መሪና በጠላቶች መካከል በሚደረግ ፍልሚያ ነው። ሁሌም ከራስ ጋር ግብግብና ፍልሚያ አለ። መጠናቀቂያው ግን ሰላም ነው የሚለን ቺካጎ ላይ ነዋሪነቱን ያደረገው አሜሪካዊ አርቲስት ሮጀር ጄ ካስተር ነው። ሮጀር እንደ አውሮፓውያን አቆጣጠር በ1973 የተወለደ ሲሆን በስዕሉ ዓለም የራሱን ዘይቤ የፈጠረና ተቀባይነትን ያገኘ ሰዓሊ ነው። የልጅነት ህልሙ የቅርጫት ኳስ ተጫዋች መሆን ነበር። ሰዓሊው ከጊዜ ሂደት በኋላ የተረዳው አንድ ነገር ቢኖር አርቲስት ለመሆን የተፈጠረ እንጂ መክሊቱ ከስፖርቱ ዓለም ከቅርጫት ኳስ ስፍራ አለመሆኑን ነው። በሙያው የሶፍትዌር ኢንጂነር የሆነው ሮጀር የሚኖርበት አካባቢ ለጥበብ ቅርብ እንደመሆኑ በየመንገዱና በየቤቱ የተሳሉ ምስሎችን መመልከት የዕለት ተዕለት ገጠመኙ ነው። ታዲያ ምንም እንኳን ለሙያው የሚያስፈልገውን በቂ ዕውቀትና ቁሳቁስ ባይኖረው በዙሪያው ባሉ ሰዎች ፍቅርና ድጋፍ እንዲሁም እንክብካቤ ሀብሎ የጥበብን ዓለም ተቀላቀለ። የሚሰራቸው ስራዎች ጭብጣቸው የሚያተኩሩት በተለያዩ የመገናኛ ብዙሃን የተዘገቡ የጥቁር ህዝቦች የነጻነት ታጋይ የነበሩ ራሳቸውን መስዋዕት ያደረጉ ሰዎች፣ ሙዚቀኞች፣ የማህበረሰብ አንቂዎችና ጸሐፊዎችን ምስላቸውን በመሳል ታሪካቸውንና ትዝታቸውን ለትውልዱ ማስተላለፍና በየጊዜያቱም እንዲዘከሩ ማድረግ ነው። ታዲያ ለዚህ ገለጻው ይበልጥ ይጠቅመው ዘንድ የመረጠው ያሳሳል ስልትም ቀለማትን ተጠቅሞ ሐሳብን ሸራ ላይ ከመወጠን ይልቅ በመጠናቸው ያነሱ የአሻንጉሊት ወታደሮችን በመጠቀም ቀለማትን በማቅለም መሳል ነው። ስራዎቹ ይበልጥ በጥቁርና በነጭ የሚሳሉ ቢሆንም አሻንጉሊቶቹ እንዳስፈላጊነታቸው የተለያዩ ቀለማት በየጊዜያቱ መቅለማቸው ግን የማይቀር ነው። የትኛውም ሰው ስራውን ተመልክቶ ግር በመሰኘት የሳላቸውን ስዕሎች ፊት ላይ ያሉትን የወታደሮች ፍልሚያ በጽሞና በማጤን ይህ ለምን ሆነ? ግለሰቡስ ማን ነው? ከጦርነት ፍልሚያው ጋር ምን አገናኘው? ሲል ይጠይቀዋል። ሰዓሊውም ይህ ሰው ማለት ብሎ ለማብራራት ቅርብ ይሆናል። ይህንን ማድረጉና ከሰዎች ጋር ሐሳቡን መለዋወጡ እንደሚያስደስተውም ይናገራል። ምክንያቱ ደግሞ ስዕሎቹን የሚፈጥራቸው በተመልካቹ ዘንድ ብዥታን ለመፍጠር ወይም ገንዘብና ዝናን ለማግኘት ሲል ባለመሆኑና እውነተኛ ታሪክን ወይም ትክክለኛ መልእክትን ለማስተላለፍ የሚጠቀምበት መንገድ መሆኑ ነው። ሮጀር የዘመናዊ ባህል አውድና የጥቁር አሜሪካዊ ህዝቦች ጉዞ እንዲሁም የዕለት ተዕለት የዜጎች ውክልና በምስል አትሞ በማኖር በእይታ ጥበብ ከተለያዩ ድርጅቶች ተሸላሚ አድርጎታል። ስራዎቹም እንደ ጋላሪ ጊቻርድ ባሉ የስዕል ማሳያ ስፍራዎችና ሙዚየሞች በየጊዜያቱ ለእይታ ይቀርባሉ።